ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ ቆንጆና እጅግ በጣም የሚጠቅማችሁ ቪዲዮ ስለሆነ እስከ መጨረሻው አብራችሁኝ እንድትቆዩ ይሁን። ምክንያቱም ይህንን ትምህርት ከተማራችሁ በኋላ በጣም በቀላሉ ከጓደኞቻችሁ ጋር መጻጻፍ ትጀምራላችሁ ማለት ነው። ውድ ቤተሰቦቼ እጅግ በጣም አሪፍ ትምህርት ነው። ምንድነው የምናየው ካላችሁ ዛሬ የምንማረው መሰረታዊ የሆኑ ነገሮችን እንዴት ከጓደኞቻችን ጋር ደግሞ በጽሁፍ ማውራት እንችላለን፣ እንዴትስ ደግሞ የተጻፈልንን በቀላሉ በጽሁፍ መመለስ እንችላለን የሚለውን ሐሳብ የያዘ እጅግ በጣም አስደናቂ አስተማሪ የሆነ ቪዲዮ ነው። ከዛ በተጨማሪ ደግሞ እዚህ ጋር ያሉትን ጽሁፎችን በማንበብ የማንበብ ችሎታችሁን በቀላሉ የምታሳድጉ መሆኑን እጅግ በጣም አሪፍ ያደርገዋል ማለት ነው ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት በሙሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የማንበብና የመጻፍ ችሎታችሁን እንድታሳድጉ ይሁን። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቪዲዮአችን እንዲታይና ቶሎ ቶሎ እንድንሰራ እንድታበረታቱን የእናንተ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ በጣም ለኛ አስፈላጊ ስለሆነ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን እንድታሳዩን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ስትፈልጉ ከነርሱ ጋር በግሩፕ ወይም ደግሞ ለብቻችሁ ኢንዲቪጁዋሊ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ማንበብና መጻፍ እንድትችሉ የምናግዛችሁና እንድትችሉ የምናረጋችሁ ይሆናል ማለት ነው ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ልናሳውቃችሁ እንወዳለን። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። ዛሬ የምናየው ምንድነው ካላችሁ ቅድም እንደተናገርኩኝ ዛሬ የምናየው እንዴት የተለያዩ አረፍተ ነገሮችን እየጻፍን ከጓደኞቻችን ጋር በጽሁፍ ወይም በሜሴጅ ማውራት እንችላለን የሚለውን ሐሳብ በደንብ የማብራራላችሁና የማሳያችሁ ይሆናል። እናንተ ቪዲዮን ላይክ፣ ኮሜንት በማድረግ ጀምሩ። ስለዚህ ማንበብ የቻላችሁት እኔን ቀድማችሁ በማንበብ ከዛ በኋላ ቪዲዮን በማዳመጥ ትክክል እንደሆናችሁና እንዳልሆናችሁት ማረጋገጥ ትችላላችሁ። ማንበብ ያልቻላችሁ ደግሞ ከኔ ጋር ቀስ ብለን እየቆጠርን አብረን እናነባለን። እስኪ የመጀመሪያውን አረፍተ ነገር ምን እንደሚል አብረን እናያለን ማለት ነው ውድ ቤተሰቦቼ። ምን ይላል? በጣም ቀላል ነው። 3 ፊደል ነች። ሁላችሁም ትሞክራላችሁ። ቺ ሰላም ሰላም ይላል። በጣም አሪፍ። እህቴ
እህቴ ይላል። በጣም ቆንጆ። ህይወት ህይወት ጤንነት ጤንነት ሁሉ ሁና ሉ ነች ሁሉ ትላለች። መልካም መልካም ነው ይላል። ነና ው ነው ይላል። እስኪ አንድ ላይ አብረን እናንብብ። ሰላም እህቴ፣ ህይወት፣ ጤንነት ሁሉ መልካም ነው ይላል። አያችሁት? ለምሳሌ እናንተ እንደዚህ ብላችሁ መጻፍ ትችላላችሁ። ለጓደኞቻችሁ እንደዚህ ብላችሁ በቀላሉ መጻፍ ትችላላችሁ ማለት ነው። ሰላም እህቴ፣ ህይወት፣ ጤንነት ሁሉ መልካም ነው ብላችሁ ለምትወዷቸው ሰዎች እንደዚህ ብላችሁ መጻፍ ትችላላችሁ። ለሴቶች ማለት ነው። ለወንዶች ከሆነ ሰላም ወንድሜ ብላችሁ ህይወት፣ ጤንነት ሁሉ መልካም ነው ብላችሁ በእንደዚህ አይነት መልኩ መጻፍ ትችላላችሁ ማለት ነው። ለምሳሌ ድንገት ለእናንተ ቢጻፍላችሁ ደግሞ ምን ብላችሁ ነው መመለስ ያለባችሁ? በጽሁፍ ማለት ነው። የተለያየ መልሶችን መመለስ ትችላላችሁ። ነገር ግን አንደኛው ዝም ብዬ ላሳያችሁ ማለት ነው። ስለዚህ እዚህ ጋር ያለው መልስ ነው። እኔ ይላል። እኔ ይላል። በጣም አሪፍ። ጋር ጋና ር ነች። ጋር ይላል። በጣም ቆንጆ። ሁሉ ሁሉ መልካም ነው ነና ው ነው ይላል። እንዴት ነሽ አንቺ ይላል። ስለዚህ አንድ ላይ እስኪ አብረን እናንብብ። እያንዳንዳቸውን አንብበናል። ስለዚህ አንድ ላይ አያይዘን እኔ ጋር ሁሉ መልካም ነው፣ እንዴት ነሽ አንቺ ይላል። አያችሁት ውድ ቤተሰቦቼ? ስለዚህ እኔ ጋር ሁሉ መልካም ነው፣ እንዴት ነሽ አንቺ ብላችሁ መመለስ ትችላላችሁ። ከላይ ያለው ከተጻፈላችሁ፣ እዚህ ጋር ያለው ከተጻፈላችሁ ሰላም እህቴ፣ ህይወት፣ ጤንነት ሁሉ መልካም ነው ተብላችሁ ከተጠየቃችሁ ከታች ያለውን በቀላሉ እኔ ጋር ሁሉ መልካም ነው፣ እንዴት ነሽ አንቺ ብላችሁ እንደገና በእንደዚህ አይነት መልክ በጽሁፍ መመለስ ትችላላችሁ ማለት ነው ውድ ቤተሰቦቼ። አሁን ወደ ቀጣዩ እስኪ እናልፋለን። ምን ይላል? ባለፈው ይላል። ባለፈው ስራ ይላል። እጀምራለሁ ብለሽ ነበር። 3 ፊደል ነው። ነበር ጀመርሽ። አያችሁት? ጀመርሽ ይላል። ጥያቄ ነው። እዚህ ጋር ለመጠየቅ ነው ይህን ረፍተ ነገር የምንጠቀመው። እስኪ አንድ ላይ አብረን እናንብብ። ባለፈው ስራ ጀምራለሁ ብለሽ ነበር፣ ጀመርሽ እንዴ ብላችሁ መጠየቅ ትችላላችሁ። ለምሳሌ ከተወሰነ ጊዜ በፊት ስራ ጀምራለሁ ብላ ይሆናል። ስለዚህ ጀመርሽ እንዴ ብላችሁ መጠየቅ ትችላላችሁ። ታዲያ የሚመልሰው ሰው ምን ብሎ ነው የሚመልሰው የሚለውን ደግሞ አብረን እናያለን። ለምሳሌ እናንተ እንደዚህ ባለፈው ስራ ጀምራለሁ ብለሽ ነበር፣ ጀመርሽ ተብላችሁ ብትጠየቁ ምን ብላችሁ ነው የምትመልሱት? ለሴቶች ነው ሞር። እዚህ ጋር የምታዩት አና አይ ይላል። አይ ይልና አልጀመርኩም። አያችሁት? ረዘም ይላል ትንሽ። አልጀመርኩም ይላል። ትንሽ ለጀማሪዎች ምናልባት ለማንበብ ሊያስቸግራችሁ ይችላል። ስለዚህ ከኔ ጋር እኩል እየቆጠርን እናነባለን። አልጀመርኩም ይላል። እቺ ደግሞ ቀላል ነች። በቅርቡ ግን ይላል። እጀምራለሁ ይላል። እስኪ አንድ ላይ አብረን እናንብብ። አልጀመርኩም፣ በቅርቡ ግን እጀምራለሁ ይላል። አያችሁት? እንደዚህ አድርጋችሁ በቀላሉ ማንበብ ትችላላችሁ። ለምሳሌ ለእናንተ እዚህ ጋር ያለው ከተጻፈ ባለፈው ስራ ጀምራለሁ ብለሽ ነበር፣ ጀመርሽ ተብላችሁ ብትጠየቁ ካልጀመራችሁ አልጀመርኩም፣ በቅርቡ ግን እጀምራለሁ ብላችሁ መመለስ ትችላላችሁ።
ከጀመራችሁ ጀምሬያለሁ ማለት ትችላላችሁ ማለት ነው። እንደ አንድ አረፍተ ነገር ነው ያመጣውላችሁ። እናንተ ግን በጣም ብዙ መልሶችን መመለስ ትችላላችሁ። እንደ ምሳሌ ነው እዚህ ጋር የማሳያችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናመራለን። እዚህ ጋር ያለው ምን ይላል? ሁለት ፊደል ነች፣ ቀላል ነች። የና ኔ ነች። የኔ ይላል። በጣም አሪፍ። እዚህ ጋር ያለው ደግሞ ሶስት ፊደል ነው። ምርጧን ጧ ትባላለች እቺ ፊደል ጧ ማለት ዲቃላ ሆሄ ነች ማለት ነው። ጧ ትባላለች። ስለዚህ ምርጧ ይላል። በጣም አሪፍ። እዚህ ጋር ያለው ደግሞ ቀጣይ ያለው ምን ይላል? ጓደኛዬ ይላል። ጓደኛዬ። አይዞሽ አያችሁት? ይሄኛው ምን ይላል? አይዞሽ ይላል። ሁሉም ይላል። ሁሉም። ነገር ይሳካል ይላል። አያችሁት? አንድ ላይ እስኪ አብረን እናንብብ። የኔ ምርጧ ጓደኛዬ አይዞሽ ሁሉም ነገር ይሳካል ብላችሁ ለመጻፍ ከፈለጋችሁ በእንደዚህ አይነት መልክ ይጻፋል ማለት ነው ውድ ቤተሰቦቼ። ነገር ግን እንደዚህ ተጽፎላችሁ እናንተ መመለስ ካለባችሁ ከብዙ ምላሾች አንዱን አሳያችኋለሁ፣ ምን ብላችሁ መመለስ እንዳለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር እንደምታዩት ምላሽ ነው ይሄኛው። ትክክል ይላል። አያችሁት? በቀላሉ አነበብ ነው። ትክክል። ወደ ምቀጥለው እንሄዳለን። ነሽ አያችሁት? ሁለት ፊደል ነች። ነና ሽ ነሽ ይላል። እህቴ አመሰግናለሁ ይላል። ስላበረታታሽኝ ይላል። ስላበረታታሽኝ። እስኪ አንድ ላይ አብረን እናንብብ። ትክክል ነሽ እህቴ፣ አመሰግናለሁ ስላበረታታሽኝ። አያችሁት? ከላይ በኩል እንደዚህ ተብሎ ነው የተጠየቀው። የኔ ምርጧ ጓደኛዬ አይዞሽ ሁሉም ነገር ይሳካል ብላለች። ነገር ግን መልሱ ምን መሆን አለበት የሚለውን ሐሳብ እያየን ነው። ብዙ መልሶች ሊኖሩ ይችላሉ። ግን አንደኛውን ትክክል ነሽ እህቴ፣ አመሰግናለሁ ስላበረታታሽኝ ብላችሁ በቀላሉ መጻፍ ወይም መመለስ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው እዚህ ጋር ያለው ምን ይላል? ሁሌም ይላል። አያችሁት? ሁሌም ይላል። ይሄኛው ደግሞ ቢሆን ከጎንሽ ይላል። ከጎንሽ ይላል። እንደሆንኩ ማወቅ አለብሽ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ሁሌም ቢሆን ከጎንሽ እንደሆንኩ ማወቅ አለብሽ። አያችሁት? እንደዚህ ብላችሁ ጓደኞቻችሁን ማጽናናት ትችላላችሁ፣ ወይም እንደዚህ ብላችሁ ማበረታታት ትችላላችሁ ማለት ነው። ምክንያቱም ቃል በጣም ጠንካራ ነገር ነው። የሰው ልጅ አንዳንዴ ገንዘብ ምናልባት ላይጠግነው ይችላል። ነገር ግን የምትናገሩት ነገር ሊያጽናናቸው ሊያበረታታቸው ይችላል እና ስለዚህ ሁሌም ቢሆን ለጓደኞቻችሁ መልካም ነገር እንድትሉና እንድታበረታቷቸው ይሁን። ምክንያቱም ተስፋ ማስቆረጥ የለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር ሁሌም ቢሆን ከጎንሽ እንደሆንኩ ማወቅ አለብሽ ብላችሁ ለምሳሌ ከጻፋችሁ ያ ሰው ምን ብሎ ይመልስላችኋል? ወይም ከላይ ያለውን ለእናንተ ብጻፍ ምን ብላችሁ ነው የምትመልሱት የሚለውን መልስ እናሳያችኋለን። እዚህ ጋር የምትለዋ ምን ትላለች? ያንቺ ይላል። ውለታ ይላል። ይሄኛው በጣም ይላል።
እየበዛብኝ ነው ነና ነው ይላል። አመሰግናለሁ ይላል። እስኪ አንድ ላይ አብረን እናንብብ። ያንቺ ውለታ በጣም እየበዛብኝ ነው፣ አመሰግናለሁ። አያችሁት ውድ ቤተሰቦቼ? በጣም ቆንጆ አድርጋችሁና ቀለል አድርጋችሁ እንደዚህ መመለስ ትችላላችሁ ማለት ነው። ሁሌም ቢሆን ከጎንሽ እንደሆንኩ ማወቅ አለብሽ ተብላችሁ ወይም እናንተም ብላችሁ የሚመልሰው ሰው ግን ያንቺ ውለታ በጣም እየበዛብኝ ነው አመሰግናለሁ ብሎ ይመልሳል ወይም ትመልሳላችሁ እናንተም ማለት ነው። ስለዚህ ይሄኛው ለሴት አብዛኛውን አረፍተ ነገር ነው የተጠቀምኩት። ስለዚህ ሽን ወደ ህ በመቀየር ወደ ክ በመቀየር ለወንዶችም እነኚህን አረፍተ ነገሮችን በቀላሉ መጠቀም ትችላላችሁ። ከዛ በጣም በቀላል መንገድ በሜሴጅ በቀላሉ እንደዚህ ብላችሁ መጻጻፍ ትችላላችሁ። ስለዚህ እዚህ ጋር የመጣው አረፍተ ነገር እናንተን የተሻለ እንድታነቡና የተሻለ ደግሞ እንድትጽፉ የሚረዳችሁ እጅግ በጣም ቆንጆ የሆነ አባባል ነው። ይህንን ይመስላል የዛሬው ትምህርታችን። ሳጠቃልላችሁ ምንድነው ያየነው ብላችሁ ከጠየቃችሁኝ ዛሬ ያየነው የተለያዩ አረፍተ ነገሮችን በመጠቀም እንዴት ከጓደኞቻችን ጋር እንዴት ደግሞ ከወንድም ወይም ከእህቶቻችን ጋር መጻጻፍ እንችላለን የሚለውን ሐሳብ በደንብ በጥልቀት አይተናል ማለት ነው። ውድ ቤተሰቦቼ ታዲያ እዚህ ጋር የተዘረዘሩት የተለያዩ አረፍተ ነገሮች ለእናንተ እንደማነቃቂያ መጻፍ እንደምትችሉ የሚያበረታታችሁ አረፍተ ነገሮች ስለሆኑ ደጋግማችሁ እንድታዩ ይሁን። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሳብስክራይብ የምትሏን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ሳብስክራይብ በማድረግ ቤተሰብ እንድትሆኑና የእናንተ ድጋፍ ደግሞ ስለሚያስፈልገን ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ እያደረጋችሁ ድጋፋችሁን እንድታሳዩንና እንደዚህ አይነት ቪዲዮ በየጊዜው እንድለቅ እንድታበረታቱን ይሁን። ከዚህ በተጨማሪ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ ትልቅ እድል ስለሆነ እየመጣችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ መታችሁ ስትፈልጉ በግል ስትፈልጉ ደግሞ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው ውድ ቤተሰቦቼ። ስለዚህ ይህ እጅግ አስደናቂ እድል እንዳመልጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩ ይሁን። ታዲያ ይህንን እድል እንዴት እጠቀማለሁ ወይም እንዴት እናንተን ማግኘት እችላለሁ ካላችሁ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።